ቀጣይ የምናገኘው ፕሮዳክታችን ኢዚ ክሊን ይባላል። በመጀመሪያ የምንቀባበትን ግድግዳ እናጸዳለን። አክሪሊክ ፑቲን በስሱ መቀባት አለብን። በወፍራሙ ከቀባነው ክራክ ይፈጥራል። አክሪሊክ ፑቲን በድጋሚ ወይንም ሰከንድ ኮት ለመቀባት 24 ሰዓት መጠበቅ አለብን። እንደ አስፈላጊነቱ 3 ወይም 4 ዙር መቀባት ይቻላል። ከዛም ዎል ፕራይመር በብሩሽ ወይም በሮለር አማካኝነት እንቀባለን። ዎል ፕራይመር ቀጥሎ ለምንቀባቸው ቀለሞች ምቹ ሁኔታን የሚፈጥርልን ነው። ቀዳዳዎችን በመድፈን የቀለም ፍጆታን ይቆጥባል። ከዛም ኢዚ ክሊን እናዘጋጃለን። ከ5 እስከ 10% ውሃ በመጨመር እንመጠብጣለን። ይህን ስናደርግ አረፋ ሊኖረው ይችላል። ስለዚህ አረፋው እስኪጠፋ መጠበቅ አለብን። ኢዚ ክሊን በብዙ የቀለም አማራጮች ይገኛል። እኛ ግን ለማሳየት ይሄኛውን መርጠናል። ልጆች ላሉበት ክፍሎች በእጅ መነካካት ላይ የሚመጡ ቆሻሻ ቅባቶች በቀላሉ ግድግዳ ሊይዛቸው የሚችሉ የተለያዩ ቆሻሻዎችን በውሃ በቀላሉ አጥበን ቀለሙ ውበቱንም ሆነ ይዘቱን ሳይለቅ መቆየት ይችላል። የአሰራር ቅደም ተከተሉን ወይንም ስቴፑን ጠብቀን ከሰራን በመጨረሻ የምናገኘው ውጤት ይህን ይመስላል። ከለርን አስመልክቶ አባይ ኤስቲ ቀለም ከ2000 በላይ የከለር አይነቶችን ቀምሞ ስለሚያዘጋጅ እንደየኦርደራችሁና እንደየፍላጎታችሁ ማግኘት ይቻላል ማለት ነው። ከ3.5 ሊትር እንዲሁም ደግሞ በ16 ሊትር አማራጮችም እኛ ጋር ይገኛል። አባይ ኤስቲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።